ምንድነው ይላል? ሁክሙ የመጀመሪያው ስታረጉት የነበረው ሐራም ነው። ያው በሐላል እያልክ ራስህ እየተናገርክ ነው። አሁን ወደ ሐላል መምጣት እንፈልጋለን። እስካሁን ሐራም ላይ ነን እያልክ ነው ራስህ። ስለዚህ ያ ሐራም ነው፣ ከባድ ወንጀል ነው ማለት ነው። አላህ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ ይላል። ዝሙትን አትስሩ ብቻ ሳይሆን አትቅረቡ ነው የሚለው ቁርአን። ዝሙትን አትቅረቡ፣ ወደ ዝሙት የሚያደርሳቸው አቅጣጫ ላይ እንዳትደርሱ ነው የሚለው። ዝር እንዳትል በዛ አካባቢ። ስለዚህ አንድ ሰው እንደውም ቤት ተከራይቶ ለወራት አብሮ መቀመጥ ማለት ይሄ ከአንድ ሙስሊም የሚጠበቅ ነገር አይደለም። አንድ ጊዜ እንኳን በሐራም መገናኘት ከባድ ወንጀል ነው። ዚና በጣም ከባድ ነው። ወላ ተቅረቡ ዚና፣ ዚናን አትቅረቡ ማለት ወደ ዚና የሚያደርሳችሁን አቅጣጫ እንዳትቀርቡ። ለምሳሌ ሰላም ብሎ መጨባበጥ፣ መሳሳም፣ መቀላለድ፣ መጨዋወት ራሱ የዛ የዝሙቱ መንደርደሪያ ናቸው። እነዛ መንደርደሪያዎችን እንዳትጠቀሙ ነው የሚለው። ስራውንማ ያው ማንም ሰው ያውቀዋል። ያው እናንተም ራሳችሁ ክልክል መሆኑን አውቃችሁ አሁን ወደ ሐላል እንመለስ እያላችሁ ነው። ስለዚህ ያለፈው ከባድ ነው ወንጀሉ። እንኳን ወራትና ሳምንታት ይቅርና አንድ ጊዜ ለ5 ደቂቃ እንኳን እንትን ማድረግ በጣም ከባድ ነው። አላህ ሱብሓነሁ ወተዓላ ይቅርታ ላለበዝ ተውባ ማድረግ ያለባችሁ ተጸጽታችሁ አሁን መመለሳችሁ ወደ ሐላል ለመምጣት ማሰባችሁ ጥሩ ነው። ያለፈው ግን ወንጀል እንደቀላል አትቁጠሩት። ያ በጣም ልባዊ የሆነ ጸጸት ተጸጽታችሁ ጌታን መለመን አለባችሁ ሁልጊዜ ማረን እያላችሁ ማለት ነው። አሁን ግን ለማደስና ወደ ሐላል ለመሻገር ስትፈልጉ አብራችሁ ቆይታችሁ ዛሬ አብራችሁ አድራችሁ ነገ ጧት አሰርን ብትሉ አይሆንም። እንግዲያውሳ ቢቻል ልክ እንደተፋታ ሰው 3 ደም እስከምታይ ድረስ ተለያይታችሁ መቆየት አለባችሁ ከኒካሁ በፊት ማለት ነው። ምናልባት ይሄ የማይቻል ከሆነ ደግሞ ቢያንስ 1 ወርሃዊ ደም ማየት አለባት ተለይታችሁ። አሁን በኋላ በቃ ወደ ኒካህ ልንገባ ነው ትልና ተቻላችሁ እዛው ከፍላችሁን ለይታችሁ፣ ሳልቻላችሁ ደግሞ አንደኛችሁ ወጣችሁ 1 ደም አይታ እስከምትጠዳ ድረስ ሙሉ እንደ ወር ተለያይታችሁ መቆየት አለባችሁ። ተዛ በኋላ ነው ማሰር የሚቻለው ማለት ነው። ሲታሰር ደግሞ ያው የኒካህ ሽሩጦች አሉ ማለት ነው። ለስተዳር እንደተለመደው ዝም ብሎ ታስሯል በሚል ሳይሆን አንዳንዱ ጓደኛውን አምጥቶ ና ቶሎ ኒካህ አሰርልኝ ይላል። የሰፈሩን ሰው ዝም ብሎ ቤተሰብ አሳውቆ በኃላፊዋ አማካይነት ነው። አንድ ሴት ላኒካሃ ኢላ ቢወልይን ወሻሂድ አድልም ብለዋል ረሱል። 2 ምስክሮች ሙስሊም ምስክሮች ሳይኖሩ የእሷ ኃላፊ ሳይኖር ኒካህ የሚደረግ አይሆንም ይላል። በሀገራችን ዝም ብሎ አሁን ልማዳዊ ነው። አንዷን ተመንገድ ጎትቶ ይወስዳል። ልክ በዚና እንደሚደረገው ጋብቻም ሲፈልግ አንዱን በመንገድ የሚያልፈውን ሰው ወይም አንድ ቃልቻ ናቶለማ ይልና ጎትቶ አወክዩ ይላታል። መወከል አትችልም ማለት ነው። ላ ተዘውጁ المرأة ነፍስሃ ወላ ተወኪሉ ገይረሃ ይላል ሐዲሱ። ሴት ራሷን በራሷ መዳር አትችልም፣ ሌላም ሰው መወከል አትችልም። ፈኢን ፈዓለት ይህን ብታደርግ ፈኢነሃ አሂራ ዝሙት ነው የሰራችው ይላል ሐዲሱ። ብዙ ሰው ይህን አያውቅም። በቀጥታ አግብታ የምታውቅም ቢሆን ባታውቅም ኃላፊ መኖር አለበት አንድ ሴት ስታገባ ማለት ነው። የእሷ ዘመድ የሆነ ሰው፣ ቅርብ ዘመድ የሆነ ሰው፣ ብትሞት ሊወርሳት የሚችል ሰው፣ እንደ አባት እንደ ወንድም ቢያንስ እንዳጎት ያሉ የቅርብ ቤተሰብ የሆነ ሰው መኖር አለበት። እሱ ነው መስጠት ያለበት ገለልተኛ ሰው፣ የእሷ ሰው መጥቶ ማለት ነው እንጂ ማንም ሰው። ያ ሰው ተለለ ዘመድ ከሌለ ደግሞ ሸሪዓ ፍርድ ቤት ነው ሄዶ መታሰር ያለበት። ሸሪዓ ፈመላ ወልይ ለው ፈወልዩ ሱልጣን ይላል ሐዲሱ። ዘመድ የሌለው ሰው አንዳንድ ጊዜ ዘመድ የሌለው ሰው ያጋጥማል። ወይ ተሰው ሀገር ይመጣል፣ ወይ ዘመዶቹ ያልቁበትና የቅርብ ቤተሰብ ይጠፋል። ያ ከሆነ ሸሪዓ ፍርድ ቤት ሄዶ ነው መታሰር ያለበት እንጂ ማንም የመንደር ሰው መጥቶ ቃልቻ ሸገሌን ጥራውና ዝም ብሎ ይባላል። እንደዛ አይሆንም። ቃልቻ መሆኑ ሳይሆን ጃሂልም ቢሆን ቤተሰብ የሆነ ሰው እሱ ነው የሚቀድመው። ጃሂልም ቢሆን ምክንያቱም የውለታ እኮ ነው። ምንም ጃሂልም ቢሆን እህቴን ለገሌ አጋብቻለሁ ማለት ዝምድና ነው እንጂ ወሳኙ በአረበኛ መናገር አይደለም። ሰዎች ግን ዝም ብለው የሆነ ነገር ለሚያነበንቡላቸው ኒካህ የሚሉት ያንን ነው። ዋናው እህቱ ከሆነች ገሊት እህቴን በይህን ያህል መህር ለገሌ አጋብቻለሁኝ ይላል። በራሱ ቋንቋ ማለት ነው። በፈለገው ቋንቋ በኦሮሞኛ ይሁን በጉራጌኛ በፈለገው በትግረኛ እና ያኔ ደግሞ ያኛው ተቀብያለሁ ይላል። አለቀ። ይሄ ነው ኒካህ የሚባለው። ሰዎች ግን
እነዛ የሚያስሩትም ሰዎች አያውቁትም እኮ ዝም ብለው ነው። እነሱ ዘመድ አይደሉም። አያውቃት የሰው ሚስትም ልትሆን ትችላለች። እዲዋን ያልጨረሰ ልትሆን ትችላለች። ዝም ብሎ መጥቶ በቃ እንሰር ይባላል። እሺ እኔ ወክል ሸውንት ይባላል። አታውቀውም። ምክንያቱም ወልይ ማለት የእሷ ኃላፊ ቋሚ ማለት እኮ ነው። አሁን ማተሳሰሩ ሳይሆን ነገ ችግር ሲያጋጥማት ከጎኗ ቆሞ መብቷን የሚያስከብር ማለት ነው። ያንን ደግሞ የመንገድ ላይ ጠልፈ ያመጣው ሰው የታገኘዋለህ። ሀታ ብታገኘው እንኳን የምን አገባኝ ዘመዴ እኮ አይደለችም ቶሎ አሰሩኝ አላቸው አሰርኩኝ ዞር በል ነው የሚለው ማለት ነው። ቤተሰብ ከሆነ ግን ወንድሟ አባቷ አጎቷ ከሆነ በክብር ሰጥቷታል። መብቷ ሲነካ መጥቶ ይፋረዳል ማለት ነው። ያ ነው የሚፈለገው። በዛ መልክ ነው መታሰር ያለበት እንጂ ሁለታችን ከተስማማን ችግር የለም ብላችሁ አሁንም የሆነ ሰው ጎትታችሁ ብታስሩ አይሆንም ነው።